ለመሆኑ በእስራኤልና በኢራን መካከል ያለው ርቀት በኪሎ ሜትር ስንት ነው? የዚህ ጦርነትስ መነሻው ምንድን ነው? እስካሁን የደረሰው ጥፋት በዚህ ጦርነት ምን ያህል ነው? ስንት ሀገሮች ናቸው በእስራኤል ኢራን ጦርነት እጃቸውን ያስገቡ? ጦርነቱ አሁን ያለበት ሁኔታ ምን ይመስላል? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ይህን ቪዲዮ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ምስጋና ይላቅ ያለ ነው። የመጀመሪያው ምላሽ ስንሰጥ የጦርነቱ መነሾ ሐሳብና ለመሆኑ በእስራኤልና በኢራን መካከል ያለው ርቀት በኪሎ ሜትር ስንት ነው? በእስራኤልና በኢራን መካከል ያለው ርቀት በኪሎ ሜትር ሲሰላ እስከ 1700 ኪሎ ሜትር ራፍሊ ይሰላል። ማለትም ለእኛ እንዲገባን ከአዲስ አበባ እስከ ካርቱም ትንሽ ኪሎ ሜትር ጨምሮ ወይም ከኢትዮጵያ ሰሜን ሱዳን ማለታችን ነው። በእርግጥ ከኢትዮጵያ ሱዳን 1408 ኪሎ ሜትር ነው። ከኢትዮጵያ ግብፅ ደግሞ 2500 ኪሎ ሜትር ነው። ከግብፅ ትንሽ የቀነሰ ከሰሜን ሱዳን ትንሽ የበለጠ ኪሎ ሜትር ማለት ነው በእስራኤልና በኢራን መካከል ያለው ርቀት። ቅርብ የሚባል ርቀት አይደለም። ጎረቤት አገሮች አይደሉም። የድንበር ግጭት በፍጹም የለባቸውም። ግጭታቸው ግን ከዚያ የዘለለ እጅጉኑ የሰነበተ ነው። ምንባቦቹ ሁሉ ሳነብ እንደሚያስገነዝቡኝ የሚታረቅ በዲፕሎማሲያዊ ግንኙነት የሚስተካከል በፍጹም አይመስልም የእስራኤል ኢራን የወደፊት ግንኙነት። ለምን ቢባል ተከታዩን ስንሰማ ምክንያቱን ከነዝርዝር ሁኔታው እናውቀዋለን። እኔ አዘጋጁ ጥያቄ ጠየቅኩኝ። ምንድን ነው የእነዚህ ሀገሮች የዘላለም ጦርነት የሚመስል? ዋት ኢዝ ዘ ሜን ኩዌስችን ኦፍ ኢራን ቱዋርድስ ኢዝራኤል? ለመሆኑ የኢራናውያን ጥያቄ እስራኤል ላይ ምንድን ነው? ለምንድን ነው ይሄን ያክል ጥል፣ ይሄን ያክል ጦርነት ለብዙ ዓመታት ለምን ሊቆም አልቻለም? ዋት ኢዝ ዘ ሜን ኩዌስችን ኦፍ ኢራን ቱዋርድስ ኢዝራኤል? የኢራናውያን ጥያቄ ምንድን ነው? the question ወይም the main question Iran poses towards Israel is centered on the legitimacy of its existence and desire to eliminate it as a Jewish state. የኢራን የማይለወጠው ጥያቄዋ እስራኤል የአይሁድ መኖሪያ ሆና በቀጠናው ልትኖር አልፈቅድም የሚል ነው። በተጨማሪም ኢራን seeks to dismantle Israeli influence in the region, often referring to its an existential threat and aiming to replace it with a Palestinian authority. ኢራን ወይም የኢራን አገዛዝ የእስራኤልን አከርካሪ በመስበር በቀጠናው ያለውን ሀያልነቷን በፍልስጤማውያን ባለስልጣናት ሀያልነት መተካት ነው። አድማጮቼ፣ ይህ የሚታረቅ ሐሳብ አይደለም፣ አይዲዮሎጂካል ሆስቲሊቲ ያለው። ይህን ያነሳሁት የወሰን ችግር፣ የኢኮኖሚ ጥያቄ፣ የጎረቤት አገር ቀላል ጦርነት መልክ ያለው ሳይሆን የመኖርና የመጥፋት ጥያቄ ያለበት መሆኑ ችግሩን የማይፈታ አድርጎታል። ለማንኛውም በእስራኤልና በኢራን መካከል ያለው ርቀት በኪሎ ሜትር 1700 ኪሎ ሜትር ይሆናል ብለናል። ይሁንና ይህን ያክል ኪሎ ሜትር ቢርቁም ባለስቲክ ሚሳኤሎቻቸው ግን በ12 ደቂቃ ብቻ ነው በአየር ላይ ተጉዘው ከአንዱ አገር ወደ ሌላው አገር የሚደርሰው። 10 ወይም 12 ደቂቃ ነው። ይሄ በዚህ በማርች ወር በጥናት የወጣ ነው። ይሄ ከምናገርበት ከዛሬዋ ዕለት ከ5 ቀን በፊት የወጣ አፕዴትድ የሆነ ልኬት ነው የምነግራችሁ። በ12 ደቂቃ ውስጥ ደርሰው ነው መሳሪያዎቻቸው የሚያጠቁት። ለምሳሌ ኢራን 9 አይነት የሚሳኤል አይነቶች አላት እስራኤልን ለመድረስ የሚችሉ ከ2000 እስከ 2500 ኪሎ ሜትር ርቀት የሚወነጨፉ ማለት ነው። እስራኤል ደግሞ ሚሳኤሎቿ ትንሽ ባስ ያሉ ናቸው። በተለይ ጀሪኮ ሰርድ የሚባለው ከ5000 ኪሎ ሜትር በላይ በመሄድ ከባድ ጥቃት የሚያደርስ ሚሳኤል ነው፣ ባለስቲክ ሚሳኤል ነው። በዚህ ላይ እስራኤል በጣም ከባድ የሚባል የመከላከያ መሳሪያ ተቋም ያላት አገር ናት። እንደሚታወቀው በጣም ይሄንን ፈረንጆቹ ሶፊስቲኬትድ ዲፌንስ ሲስተም ነው የሚሉት። ይሄን አይረን ዶሞቹ፣ ዴቪድ ሲሊንግ የሚባለው አሮ ቱ ሰርዶፍ የሚባሉ የመከላከያ መሳሪያዎቻቸው ናቸው፣ ወይም ዲፌንስ ሲስተሙ ነው።
እንግዲህ ወገን ጦርነቱ በኪሎ ሜትር ርቀት ላይ በሰለጠነ መሳሪያ መሆኑ ተሰነባብቷል። የሚከሰተውም ጥፋት በቀላሉ የሚገመትም አይደለም። በእስራኤል ኢራን መካከል ያለው ጦርነት በኪሎ ሜትሮች 1700 ኪሎ ሜትር ተወንጭፎ የሚደረግ ጦርነት መሆኑ ልብ ይለዋል። ሌላው ሁለተኛው የምናነሳው ጥያቄ በሁለቱ ሀገራት መካከል ያሉ አገሮች በካርታው ላይ እንደምትመለከቱት 3 ናቸው። ኢራቅ፣ ሶሪያና ዮርዳኖስ። በአብዛኛው ሁለቱ አገሮች ናቸው የሚጠቀሱት፣ ኢራቅና ሶሪያ። በቀጥታ ጉዞ ከእስራኤል ዮርዳኖስ፣ ከዛ ኢራቅ፣ ከዛ ኢራን ነው። በሰሜን በኩል ከተጓዙ ደግሞ እስራኤል፣ ከዛ ሶሪያ፣ ከዛ ኢራቅ፣ ከዛ ኢራን ነው። ጉዞው በሁለት መንገድ ነው። በሁለቱም መንገድ ያስኬዳል። ለዚህ ነው ጎረቤት ሀገሮች የተባሉት። እንግዲህ በእነዚህ ጎረቤት ሀገሮች ሰማይ ላይ ወይም አየር ላይ ነው ሚሳኤሎቹ እያቋረጡ ወደ ሌላው ሀገር እስራኤል ወደ ኢራን፣ ከኢራን ደግሞ ወደ እስራኤል እየተተኮሰ ያለው እየተወነጨፈ ያለው በእነዚህ ሀገሮች አየር ላይ ነው ውጊያው። እንግዲህ እነዚህ ሀገራት የአሜሪካ እስራኤል ጥምር ውጊያ በኢራን ላይ ከተከፈተ በኋላ ያደረጉት ምንድን ነው? የካቲት 28 ላይ የአየር ክልላቸውን ነው የዘጉት። ይሄ መቼስ ለአሜሪካውያኑ በጣም ቀልድ ነው። የአየር ክልላቸውን የዘጉት ለጦርነቱ ብቻ ሳይሆን ለኮሜርሻልም፣ ለንግድም፣ ለማንኛውም ነገር በመካከለኛው ምስራቅ ለነገሩ ወደ 14 አገሮች የአየር ክልላቸውን ዘግተዋል። በዚህ በያዝነው ወር ማለት ነው። በዚሁ ሌላኛውን ሶስተኛውን ሀሳብ እናንሳ። ስንት አገሮችን ነው ይሄ ጦርነት የኢራን እስራኤል ጦርነት የነካው ስንል እነዚሁ 14 አገሮች ናቸው። ሲዘረዘር ባህሬን፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ተርኪና አዘርባይጃን ናቸው። እነዚህ ሀገሮች በአንድም በሌላም መንገድ በጦርነት ውስጥ ተካተዋል። ምክንያቱም አንዳንዶቹ ወይም ብዙዎቹ የአሜሪካ የጦር ሰፈር ያለባቸው በመሆናቸው ኢራን እነዚህን አካባቢዎች መደብደቧ የሚታወቅ ነው። ፕራይመሪ አክተርስ የሚባሉት አሜሪካ፣ እስራኤልና ኢራን ሲሆኑ እንደሚታወቀው ታርጌትድ ወይም አፌክትድ ካንትሪስ የተባሉት ደግሞ ከላይ የዘረዘርናቸው 14ቱም አገሮች ናቸው። ይህ ማለት ቀጠናውን ሁሉ ያዳረሰ አረብ አገሮችን ሁሉ የነካ ይሄ ምዕራብ ኤሽያ የሚባለውን አገሮች ሙሉ ለሙሉ የነካ በሚባል መልኩ አካባቢውን ጦርነቱ እያዳረሰ መሆኑን እየተመለከትን ነው። በእስራኤል ኢራን ጦርነት ጉዳቱ ምን ያህል ነው የሚለውን እንዲህ በቁጥር ለማስቀመጥ ቢከብድም እስካሁን ግን በተመዘገበው ዘገባ መሰረት በኢራን ወደ 1333 ሰዎች የሞት ቁጥር ተዘግቧል። በርካታ ጥፋቶች፣ የቆሰሉ ሰዎች፣ የተጎዱ ሰዎች ተዘግበዋል። በእስራኤል ወገን ደግሞ 11 ሰዎች ሞት ተዘግበዋል። 6 ደግሞ የአሜሪካ ወታደሮች በገልፍ አገራት እንደሞቱም ተጠቅሷል። በመጨረሻም ጦርነቱ ምን ላይ ነው ያለው የሚለውም በአጭር ለመቋጨት የኢራኑ ፕሬዚደንት በፍጹም እጅ መስጠት የለም ሲሉ፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ አንፊኒሽድ ቢዝነስ ብለውታል። ያላለቀ ጉዳይ አለን። አሁንም እስራኤል የተመረጡ ወታደራዊ መሰረተ ልማቶችን በተለይም በቴህራን የሚገኘውን የሚሊተሪ ቤዝ በጀቶቿ እያወደመች ነው። ሁሉም የዜና አውታሮች በሚባል መልኩ ቴህራን አንደር ፋየር ብለው ለጥፈዋል። ቴህራን እየነደደች ነው በማለት እየዘገቡ ነው። ለአጫጭር መረጃ ተመልሰን እንገናኛል። ሰብስክራይብ አድርገው ይጠብቁኝ። ደህና ሁኑ።